እና ኢንሻአላህ እንዳጠፉ ምናልባት ከጠፋው እንዳትረሱኝ እስከምመጣ ድረስ የተወሰነ ጊዜ አይደለ እንደዛ ማስረጃ አካል ተጨፈረ አይሆንም። እዛ ድረስ ላስገባችሁ በሰርግለት ማለት በእንትለት አይከብድም። ፕራንክ ላርጋችሁ ነው። ፕራንክ ላርጋችሁ። አስተግፊሩላህ የምር ነው አላላችሁ? ሊቀልድ መስሏችሁ ነበር አንዳንዶቻችሁ ሰዎች የምር ነው ያላችሁ you think it was ቀልድ? አልহামዱሊላህ ዱአ አድርጉ እሺ። ለማንኛውም ዱአ አድርጉ እና ኢንሻአላህ እንዳጠፉ ምናልባት ከጠፋው እንዳትረሱኝ እስከምመጣ ድረስ የተወሰነ ጊዜ አይደለ እንደዛ ነው። የተወሰነ ጊዜ እስከምመጣ የት ናት? ገና ቤት ልንሄድ ነው። ቤት ልንሄድ ነው። መጥፋቴማ የት ይቀራል ብላችሁ ነው? መጥፋት የት ይቀራል? ምድረ ላጤውላ ምድረ ላጤውላ ማለት ነው። በትንሹ ማንን ነው ማሳያችሁ? እኔ እኮ ገና ከቤት ልንሄድ ነው። እነሱ ቤት ልንሄድ ነው። ክሮሺ ገና ሞጫችን ነው። ጓደኞቼ ጋር አብረን ሆነን እንደዛ ነው ኢንሻአላህ። እና እንዴት ናችሁ? ምን አዲስ ነገር አለ? ማሂርና ሰላም በለኝና እንዴ እና ማሂርም ነው ግቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልመጣም ነኝ እንዴ? አንተማ ተው ሰራልኝ አልነበርኩም። ለዛ ነው ግን መምጣት አለብኝ ዛሬ መምጣት አለብኝ። ኧረ ይደብራል እንዴ? ምን ሆናችሁ ነው? አለይኩም ሰላም ወራህመቱላህ ሁሴን ትላለህ። እሺ እንዴት ነው ባላ? አይ ማሻአላህ መብሩክ ደህና ነኝ አልሐምዱሊላህ ረብል ዓለሚን ሁሉ ሰላም። ያው ልንሄድ ነው ልንንቀሳቀስ ነው። ፋብልሃል ወላሂ ማሻአላህ አላሁ አክበር ትላለህ። አይ ቤት እንመጣለን እኛ በቃ አብሽር ኢንሻአላህ። ማሂሮ ሰላም አለይኩም። እኔም እመጣለሁ እያለች ነው ሰምቻለሁ እኮ። ማነሽ? ወአለይኩም ሰላም። ማሻአላህ ማሻአላህ ኢንሻአላህ ትመጫለሽ። እሺ ትመጫለሽ በልኝ ወይ ገና ካሁኑ ሳታመጣት ላጤ ምናምን ብለህ መስደብ ጀመርክ። አጥላጥ ያልኩት ከባድ ነው። እውነትህን ነው ማሂር እውነትህን ነው። ላጤዎች አርፈው ነው የሚቀመጡት ትላለህ። አብዱ ይመጣሽ ፈርተው ነው ያልከኝ። አንዱ ላጤ መጣ ያው ልከላይ ምስኪን ሰላም ምስኪን አልቆጠርኩትም ማለት ለማ ይብሩ ላጤ ዘካ ያስፈልገዋል ተብሏል። እንደ ምስኪን ስለሚታይ ዘካተል ፊጥር ነው። ዘካተል ላጤ አረ ባላ ያው አጠገቤ ባትሆኑ ሁላችሁም ያው አጠገቤ እንደሆናችሁ ነው የምቆጥረው። ለዛ ነው የከፈትኩት። እሺ ኢንሻአላህ። እና ታዲያ ይሄን ሁሉ ሰው ልጥራ ነው እንዴ? አስባችሁታል? ይሄን ሁሉ ሰው ጠርቼ ደግሞ እዛ ያጨበጨብኩልኝ አረ የለውም ክላክስ ምናምን በሰላም ነው። እሺ ምን ሄደው ሀቢቢ
ምን ወፍ እንሂድ አንተ ሰፈሪ ሆነ ግን እኔማ ተው እነግርሃለሁ። ሰፈሪ ጎረቤት ሆነ የት ነው ነው ማውራ ኧረ ተው ጃፊ ተው ነው ብዙ ነው ማውራ። አሁን እዚህ ውስጥ አላወራም። ሰው ተላወራ አው ላይ ብደግ እንዴ ምን ንስብር ናቸው የሚያውቁት? አዎ ማን ያለው አረ ችግር የለውም። በቃ ደውለህ ዙቤር የት ናቸው? የት ነው ዙቤር? አታወቁና ምንድነው አሁን እዚህ ጋር ያለው ህዝብ ራሱ የታዘባችሁ ነው። እሺ ሰላም አለይኩም ወራህመቱላሂ የገባችሁ ረያን አብዱ ወንደሳለ ነው አብዱልፈታህ ወይዮ ነው ደሳለ ደህና ነህ? ይዛለ ማሻአላህ ማሻአላህ አና ቤተሰብን ይጠብቅልኝ ብሎ ደስ ብሎናል ወላሂ። አሚን 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 እና ከዚህ በላይ እንግዲህ ጨምርልኝ። አነስም ብቻ ፈልጉልኝ፣ አነስም ብቻ ፈልጉልኝ አደራችሁን። አብረን ነው ዱዓ ያደረግነው። let's go እኛ ዱዓ ሳታረግ አነስ ምን ብሎ ነው ያደረገው እንዴ? ስማ ለአንተ ነው ወይስ ለራሱ? አነስ ለኔም ለሱም አንድ ላይ ነው ያደረግነው ቁጭ ብለን። አይጌሽ አብሽ አንተ አላረክም እንዴ? አጃ አንተ አላረክም? ሌላ የሚቀድም አጃ ነበረኝ እኔ ቀጣ ያደርጋለሁ ኢንሻአላህ። ላጤ ዝም በል ወይ ይከባድ ሰልም ሙንዚር ዘመዷን የወሰድኩባት ሙንዚር ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮ ምንድነው? ቆይ መሰማው እኮ ህልም መስሎኛል። ዘመድሽን ወሰድኩብሽ። ማነሽ ደግሞ? አረ ኢብሮ ሳልፈነዳ በውስጥ ቶሎ ብለህ በኋላ በቃ እሺ። አብዱ ሰላም አለይኩም። ከዛ ሀናን እንላለን ኢንሻአላህ። ሰላም ወራህመቱላሂ ወበረካቱ። ሀቢቢ መብሩክ ይላል። ማሻአላህ ደስ ይላል። ማሻአላህ ደህና ናችሁ? የማትገመት ሰው ሁን የተባለው ልክ እንዳንተ በቃ የማይገመት ሰው ሆኖ መገኘት ነውና አዎ ኢንሻአላህ ኢንሻአላህ እንደዛ ነው ትላለህ። እሺ ሃናን ሰላም አለይኩም። አለይኩም ሰላም ኢብራሂም እንዴት ነሽ? አልሐምዱሊላህ እንዴት ነህ? መብሩክ አልሐምዱሊላህ ደህና ነሽ? አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ እያላችሁ በቃ ትላለህ። እቤታችሁ ሆናችሁ ኢብሮ መቼ ነው ሰርጉ? ነው ዛሬ ነው ሰርጉ? አልነግረሽም። በቃ አንቺ ደግሞ አልበዛም እንዴ? እኔ እኮ ግራ አጋብተኸኝ እኮ ነው ተደናገርኩ። ልኬልሻለሁ። ለማንኛውም በቃ እንግዲህ ጀማው ይሄንን ይመስላል። እናንተ ማውራት ትችላላችሁ፣ ግን ተራ በተራ እየወረድን ያው በቃ ቆይ ቁም ነገር ጀመረ። በቃ ቁም ነገር ጀመረ። ካሁን በኋላ ኢብራሂም ና እንጫወት ስንለው አይ የራሳችሁ ጉዳይ ነው። ኢብሮ እኔ አላምንም። በል ኢብሮ ወይ ነቢልኝ አገባ ግን አንተ አመረርከው። ወአለይኩም ሰላም የምር ነው እንዴ? እኔ እኮ ኤአይ መሰለኝ እኮ እኽቲ ፊላ ስለቅ ማታ አይቼ ደነገጥኩ። አይ ኤአይ ነው ህይወት እኮ ኤአይ ሆኗል። አይ ማሻአላ ወላሂ ብሏል እኮ አብዱ መርካቶ የማትገመት ሰው ሁን። እውነት ነው። አስደመምከኝ። እኔ ግራ አጋባኝ እኮ እንዴ። ማሻአላ ለንጽጽር ጀማዎች መንገድ እየከፈትክ ነው ሀቢቢ። ማሻአላ መብሩክ ብያለሁ ሀቢቢ። አላህ ትዳርን ያማረ አውዱ ሆይ አይ ብሮ ያልሰማነው ነገር አለ እንዴ? ምን አልከኝ? ዛኪር ነው ስራውን የሰራው። ስልኩን አሁን ድሮውንም እንደዛ ነው፣ አብረው ነው የሚሰሩት። አብራሂም ያውቀዋል። ኢብሮ በውስጥ የላኩልህ ነው። እሺ
ኢብራሂም አለ አሁን ይኸው ማናት ሙሽራዋ የሚለው ጥያቄ ለሁላችንም አልተመለሰም። እንግዲህ ራሱ ይመልስልን። ሙንዚር አደራሽን እንዳትናገሪ። ያው ጭራሽ አልናገርም፣ ለማንም አልናገርም። ሲጀመርም የሚዲያ ሰው አይደለችም። እሺ ቁርጣችሁን ወቁ። ግን ማለት ነው ስለሷ ስናገር ማለት ነው ያ አላህ ኢብሮን እንጃ ምን አይነት ዱዓ እንዳደረገ አላውቅም። ሐፊዝ ነች፣ በቂራአት ደግሞ በጣም ጎበዝ ከሚባሉት ነች። የኡስታዛችን ቶፕ ተማሪ ነች። በጣም በቃ ያ አላህ ማሻአላህ የሆነች ልጅ ነች። እንደው አላህ የትዳራችሁን ይባርክላችሁ። ከሷ የሚወጡ ልጆችን እንግዲህ ኢንሻአላህ ለማየት በጣም ነው የምጓጓው። በጣም ምርጥ ልጅ ነች። ስለሷን እንጃ እኔ እንደዚህ መናገር ራሱ አልችልም። ሀይቃ አሁን እሷ ሚዲያ ብዙም ስለማትጠቀም ነው መናገር ራሱ እንትን ያልኩትና ማሻአላህ በጭራሽ ነው ያልጠበቅኩት። ጓደኛዬ ነጥቀኸኛል ሊብሮ ባጭር አስቀረህብን። ደግሞ ቶሎ ወደ መድረሳ ላክልን። እኛ ስናገባ መሄድ እናቆማለን ማለት ነው። ጓደኛዬን ባጭር አስቀረብኝ ምናምን። እንደውም እሱን አስቀራችሁብን ባጭር። እሱ ነው እንጂ ያስቀረብን። ኡስታዝ አላየከውም? ኡስታዝ ሴቶች ስታገቡ ጀነት የገባችሁ ነው ይመስላችሁ እያለ ነው የሚሰድበን። ዱዓ ግን ሰርቷል። በጣም የኡምራው በጣም ነው የሰራው። ወላሂ እንዴ በአንዴ እንደዚህ ይቻላል? ኢብሮ በጭራሽ ነው ያልጠበቅኩት። ወላሂ በጭራሽ ማለት ነው በጭራሽ። እና በጣም ሙዕጂዛን የሆነብኝ ሀይቃ በጣም ነው ደስ ያለኝ። ኢንሻአላህ በሰላም አላህ ያገናኘን። ቀጣይ ማሂር ተዘጋጅተሃል? ሻማ ለመያዝ ነው። ሁላችሁም እኮ ጅቦባችኋል እንዴ! ምን ነው ልጅ ነኝ አላችሁሳ? አነስ እሱ ኖሮ ቢሆን አሪፍ ነበር። ለቀቅበት። ኢብሮ ግን ገምቼ ነበር ከኛ መድረሳ እንደማትወጣ። ወይ ላጤነ እንዴ ማኔን ነው ኢብሮ አነስ ላጤ ነው እንዴ? ምን ሆነሃል እዚህ? እንዳለ በላጤ ጀማዓት ላይ ተሰበሰብ ነው። ላጤ ብቻ ወይ ላጤ ከአሁን በኋላ እንዳታስገባሽ። ሰው ዱዓ ሲያደርግ አሚን በትክክል አይልም። ሰው ታውቃለህ፣ ችግር እኮ አሚን አይልም። ለዚህ ያበቃው ለዛ ነው ቁርሽው ሄሎ ወይ ወይ አነስ ለዛ ነው ፎርሾው አመልጦት ነው ወረሸ አመለጠው። በቃ በመሃል ማለት ከልባችን ሆነን ነው ትላለህ አንተ። ግን እንዴ ከባድ ነው። ለማንኛውም ማን ናልከኝ እንትን ስልክ ገብቶበት ነው ለዛ ነውና ላጤነ ለሚለው ላይክ ገና ነን እኛ እኮ ለዛ ነውና አንዳንዶቹ አሁን ለምሳሌ እነ መባል መጠየቅ ያለባቸው ከላይ ያለው እና አብዱል ፈታ ምናምን ነው። እድሜያቸውም ትንሽ ገፋ ብሏል እና እስካሁን ላጤነ
አብዱልፈታህ ነው መጠየቅ አለ። አዎ ግን ሊያገባ ነው አሉ ሰው የሆነ ወሬ ሰምተህ አትናገርብኝ ጃ አትናገርብኝ ተው እኔ ደብቄ እሺ በቃ እሺ ኮኪን አስገቧት ሞዴሬተሮች ከታች መጣው ምናምን እያለ ነው አይደል አብዱልፈታህ እንደዛ ነገር ብቻ ደርሰዋል መሰለኝ ቅያሴቱ ጋር ነው ምናምን እያለ ነው እየደረሱ ነው እንግዲህ የምታውቁት ካላችሁ ሰፈሩን በጥቆማም እንሄዳለን ከኋላ የተከተልኩት ነው አላወቀም እኮ ሳይነግረኝ እንዳንተ ነው የሚሻለው እንደ ኃይለኛ ስልክ አይሰራ ምናምን አለኝ ወይኔ አረ ፎገረኝ እኮ በቃ እኔንም ስንት ነገር አረገኝ ኒኮ ማታ ነው ያወቅሁት ወላሂ የሆነ ስልክለት አው ምናምን አለኝ እንግዲህ አንተም ሳጠራኝ እንግዲህ እንዳታረገኝሽ ለማንኛውም አንተ አንድ ያመጣሃት ልጅቷን ምንድነው ምጠራ ምናልባት ከረሳኝ ብዬ ነው አይታወቅም ሰው በእጁ ሲያደርግ እኮ በቃ ሽምጥጥ ነው የሚያደርግ አሬ የለም እንደዚህ አቤት ጨዋ ስትሆን እኮ ያ አላህ ማሻአላ ባይዜ ከስር ህዝቡ እኔና ኢብሮ አንድ ላይ ነው ዱዓ ያደረግነው ባለፈው ስል ኢብሮ ዱዓ አድርግልን ማለት ጀምሯል ሰው እንዴት ይታያል ይሄ ነገር ያንተ ዱዓ ተቀባይነት የለውም ነው የሱ አየር ላይ ነው እንዳየው እኮ ነው አነስ አንተ ዝም በል አንተ አይደለም እኮ የምትወስነው እና ደግሞ ያደረገው እሱ ነው እኔ አይደለም ያደረኩት እኔ አሚን ብቻ ነው ያደረኩት ተው ግን አንተ ተው ነግሮናል እሱ አብረን ያደረግነው ናን አለ እኔ አላመንኩም ስለተዳለው አረገ ምናምን ብዬ ጠየቅኩኝ እኮ ወላሂ እሱ ነው ጠርቶኝ ማለት ነው ና አነስ ምናምን ማለትና ከዛ በኋላ አብረን ጧፍ እያደረግን ከዛ ብሮ አንተ ሳላደረክም ዱዓ ጃኒ ቅድም አልነገርኩም የሆነች የምትቀድም ሀጃ አለችብኝ ቀጣዩ ኡምራ ላይ ኢንሻአላህ ፕላን ቢ አላስኩም አይ አልገባም ፕላን ቢ ሲም ቢ ላይ የለም ትንሽ አረበልሽ ዛኪርን አስገቡት በእናታችሁ አለ መብሩክ ሊሉ የገቡ አሉ በተራ ተራ ችግሩ
ስማ እስካሁን ድረስ ምንድነው በአላህ ነገሩኝ የሚሉ አሉ። ምንድነው አሁን? እሺ ምንድነው እንደዚህ አይነት ሰው የሉም፣ ሶሻል ሚዲያ ላይ የሉም። ለዛ ነው እነሱ ኮመንት ላይ ነግሯቸዋል። ማን ነው በዚህ ሰዓት ጥያቄ ነበረኝ የሚለው? አረ ለአላህ ብላችሁ ተው ተው። እሺ አብዱፌ በዛሬ ቀን አይ ሌላ ጥያቄ ይሆናል እንጂ አረ ማንንም እንዳታስገባብኝ ጥያቄ የሚል አደራ እኮ የንጽር ጥያቄ አይሆንም በእርግጠኝነት። አብዱፌ አጃ የሆነ ስራ ይዤ እኮ ነው እንዴ? አነስ ልታወራ ሰምቻታለሁና ያው ለሌሎቹም እዛ በደንብ ኢብራሂምን ተጫኑት። እሺ አሪፍ ነገር አለ ምናምን የተባለ ነው እዛ መድረሳ። እኔ ልጠቆማችሁ አስፎገረችዋ። አይ ስታወራ እሱ እንኳን ዝም ብሎ ነበር። አየህ ላሽ ብሏል እሱ እና እሷ ተናግራለች። አነስም እያለኝ ነበር እዛ መድረስ አስመዝግበኝ እያለኝ ነበር እኮ አሁን በውስጥ አነስ አስመዘግበዋለሁ። አነስንም እብሩ ጋር ዝም ብሎ ሰበብ እያደረገ መመላለስ ነው ያለበት። በቃ ምንድነው? እኔ አልገባኝም። አውጥተህ ታወራው አሁን አይተ አስመዝግበኝ ያልከኝ እንትን መድረሳ ነው የሆነ ነገር አለ። ኧረ ዋላህ ተው ግን ችግር የለም ትመዘገባለህ። እኔ አልወጣኝም። አነሱ እንኳን ይመሰክራለሁ። ትንሽ መቆየት አለበት። ዳርዳር እያለ ነው ለራሱ ፈልገው ነው ዳርዳር እያለ ነው። ለዛ ነው አይደለ? በእኔ እያሳበበ ነው እንጂ ለራሱ ፈልገው ነው ዳርዳር እያለ አስመዝግብ ብሎ ሊዳ እዛ እኔማ ጃ ነገረህ እንዴ? ሊያገባ ነው አለ እኮ ማንተ እና ኢንሻአላህ እንዳጠፉ ምናልባት ከጠፋው እንዳትረሱኝ እስከምመጣ ድረስ የተወሰነ ጊዜ አይደለ? እንደዛ ነው የተወሰነ ጊዜ እስከምመጣ። የት ናት? ገና ቤት ልንሄድ ነው። ለቤት ልንሄድ ነው። መጥፋቴማ የት ይቀራል ብላችሁ ነው? መጥፋት የት ይቀራል? ምድረ ላጤውላ ምድረ ላጤውላ ማለት ነው። በትንሹ ማንን ነው ማሳያችሁ? እኔ እኮ ገና ከቤት ልንሄድ ነው። እነሱ ቤት ልንሄድ ነው። እሺ ገና ሞጫችን ነው። ጓደኞቼ ጋር አብረን ሆነን እንደዛ ነው ኢንሻአላህ። እና እንዴት ናችሁ? ምን አዲስ ነገር አለ? ማሂርና ሰላም በለኝና እንዴ እና ማሂርም ነው ገቡ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልመጣም እኔ እንዴ አንተማ ተው ሰራልኝ አልነበርኩም። ለዛ ነው ግን መምጣት አለብኝ ዛሬ መምጣት አለብኝ። ኧረ ይደብራል እንዴ ምን ሆናችሁ ነው? አለይኩም ሰላም ወራህመቱላህ ሁሴን ትላለህ። እሺ እኔ ሰላም አለይኩም እመጣለሁ ያለችኝ ሰምቻለሁ እኮ ማነሽ? ወአለይኩም ሰላም። ማሻአላህ ኢንሻአላህ ትመጫለሽ። እሺ ትመጫለሽ በል
ወይ ገና ካሁኑ ሳታመጣት ላጤ ምናምን ብለህ መስደብ ጀመርክ። ላጤ አልተደረገም። ከባድ ነው። እውነትህን ነው ማሂር፣ እውነትህን ላጤዎች አርፈው ነው የሚቀመጡት ስላለ አብዱ ይመጣሽ ፈርተው ነው ያልኩት። አንዱ ላጤ መጣ ያው ለከላይ ምስኪን አልቆጠርኩትም ማለት ለማ ይብሩ ላጤ ዘካ ያስፈልገዋል ብለዋል። እንደ ምስኪን ስለሚታይ ዘካተል ፊጥር ነው ዘካተል ላጤ አረ ባላ ያው አጠገቤ ባሶኝ ሁላችሁ ያው አጠገቤ እንደሆናችሁ ነው የምቆጥረው። ለዛ ነው የከፈትኩት። እሺ ኢንሻአላህ። እና ታዲያ ይሄን ሁሉ ሰው ልጥራ ነው እንዴ? አስባችሁታል? ይሄን ሁሉ ሰው ጠርቼ ደግሞ እዛ ያጨበጨብኩልኝ። አረ የለውም ክላክስ ምናምን በሰላም ነው። እሺ ምን ሄደው ሀቢቢ ምንም ወፍ እንሂድ። አንተ ሰፈሬ የሆነ ግን እኔማ ተው እነግርሃለሁ። ሰፈሬ ጎረቤት ሆነ የት ነው ብዙ ነው ማውራ። ኧረ ተው ጃፊ ተው ነው ብዙ ነው ማውራ። አሁን እዚህ ውስጥ አላወራም። ሰው ተላወራ። አዎ ላይ ብደኝ እንዴ ምን መስመር ናቸው የሚያውቁት? አዎ ማን ያለው ችግር የለውም። በቃ ዙቤር የት ናቸው ነው? የት ነው ዙቤር? አታወቅቡና ምንድነው አሁን እዚህ ጋር ያለው ህዝብ ራሱ የታዘባችሁ ነው። እሺ ሰላም አለይኩም ወራህመቱላሂ። የገባችሁ ረያን አብዱ እንኳን ደስ አለ ነው አብዱልፈታ ወይ አብሮ ደስ አለ። ደህና ነህ? ይዛለህ ማሻአላህ አራ ቤተሰብን ይጠብቅልኝ ብሎ ደስ ብሎናል ወላሂ። አሚን 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 አሚን። እና ከዚህ በላይ እንግዲህ ጨምርልኝ። አነስም ብቻ ፈልጉልኝ አደራችሁን። አብረን ነው ዱዓ ያደረግነው። ልትገው እኛ ዱዓ ሳታረግ አነስ ምን ብሎ ነው ያደረገው እንዴ? ስማ ለአንተ ነው ወይስ ለራሱ? አነስ ለኔም ለሱም አንድ ላይ ነው ያደረግነው ቁጭ ብለን። አይዬሽ አብሽ አንተ አራቅም እንዴ?